በእጅ አሳልፈ ሰጥቻል። ያስጨነቀው ነገር እግዚአብሔር በእጅ አሳልፈ ሰጥቷል። ያስጨነቀው ጉዳይ አንተን ያታገለው ጉዳይ ለከ መፍተው በእጅ ያለው ሰው ሁሉ ነገር እግዚአብሔር በእጅ አስረክቧል። የተጨነቀው ነገር በሉ እግዚአብሔር አምላክ ሰጥቷል በሉ። አንዳንድ ሰው ያለቀሰው ጉዳይ እግዚአብሔርን ከብሏል። ውሰድ እግዚአብሔርን ችብሏል። እጅን ከፍ አድርግና አሜን ብለው ውሰድ። ከዛሬ ጀምሮ ለተጨነቀው ጉዳይ እግዚአብሔርን ከሰማይ መፍትሄ ባንተ እጅ ተሰጠ። የብዙ ዘመን ትግል ዛሬ በእጅ ላይ፣ የብዙ ዘመን ለቅሶ ዛሬ በእጅ ላይ፣ እኔ ሊሆን ይችላል ተብሎ ትንቢቱ ተነግሮ የቆየው ነገር በእጅ ላይ። አንዳንድ ሰው በተለያዩ ችግር ውስጥ አለ፣ ግን ለብዙዎች የሚተርፈው ዛሬ የተራበው ነገ ሌላውን የሚያበላ ነው። እጅን ዘርግታ አሜን ብለው ውሰድ። ራዲያናሞ ሰፕሮዶሴ ያለው ሰው ነገርን ወስጃለሁ በሉ። ኢያሱ ወልደ ነዌ ምዕራፍ 1 ላይ ያለው ቃል ዛሬ ማካፈል እንፈልገው በጣም በውስጥ ላይ በኃይል የመጣ እግዚአብሔር የሰጠው መልእክት ነው። እግዚአብሔር እንዲህ በላችኋል፣ ለተጨነቁ ጉዳይ በእጃችሁ ሰጥቻለሁ። እያለቀሱ ያለው ነገር በእጃችሁ አሳልፈ ሰጥቻለሁ። ዋጋ ያስከፈለ ያለው ነገር በእጅ አሳልፈ ሰጥቻለሁ። ሄለው አሳሳቢ ጉዳይ እግዚአብሔር በእጅ ሰጥቷል። የሚያታግል ነገር እግዚአብሔር በእጅ አሳልፈ ሰጥቷል። እስኪ በእጄ ገብቷል በሉ። ዋናው ነገር በሉ ወስጃለሁ። ያስጨነቀኝ ነገር በሉ ወስጃለሁ። ከዛሬ ጀምሮ በኢየሱስ ስም የምትጨነቁ ነገር በእጃችሁ ገብቷል። አማኝ ካለ ጮክ ባለው ድምጽ ወስጃለሁ በሉ። ያስጨነቀው ጉዳችሁ፣ ያስለቀሰኝ ጉዳይ፣ ያታገለኝ ጉዳይ ከዛሬ ጀምሮ እኔን ያስጨነቀ ጉዳይ፣ ለብቻ ያስለቀሰኝ ጉዳይ፣ ዓመታትን ያስቆጠረ ጉዳይ እጁን ዘርጋና ወስጃለሁ በል። ኢያሱ ወልደ ነዌ ምዕራፍ 1 ላይ እንዲህ ይላል፣ እንዲሁም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴ አገልጋይ የኖሄን ልጅ ኢያሱ እንዲህ ብሎ ተናገረ። ባሪያ ሙሴ ሞቷል። አሁን አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህ ዮርዳኖስን ተሻገሩ። አሜን ነው። እስኪ አንድ ሰው ጮክ ብሎ እሻገራለሁ በሉ። ቁጥር 3 ላይ ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጡበት ቦታ አሜን ነው። እስኪ ከዛሬ ጀምሮ በሉ የሚሄድበት ቦታ ሁሉ በስጋት አልረግጥም፣ የኔ ነው በሉ። አይ እግዚአብሔር ግራ ቀኝ አላለም። የእግራችሁ ጫማ የሚያርፍበት ቦታ ባርክ ያለው ወይኔ አንድ አማኝ የለም። የእግራችሁ ጫማ የሚረግጥበት ቦታ ስፍራ ነው። እስከ ዛሬ ጀምሮ አልሰጋም በሉ። እስኪ ቃል አለኝ በሉ። ኢየሱስ ጌታ ነው። ከገዛ በኋላ አይልም፣ የሆነ ሰፈሩ አይልም። የእግር ጫማ ያረፍክበት ስፍራ ነው ላንተ። አንተ ያው እስከምትለቅ ድረስ የተከራየው ቦታው ያንተ ነው። የእግር ጫማ ያረፍክበት ቦታ እግዚአብሔር ባርኳል። እስኪ ስፍራዬ ነው በሉ። አትፍሩ ባካችሁ፣ ስፍራዬ ነው በሉ። የእግር ጫማ በሉ ያሳረፍኩ ስፍራ በሉ። እግዚአብሔር ባርኮኛል። አጂያማ ሳዲያ በኢየሱስ ስም ይሁን። ተስፋው ቃሉ እስከመጣ ያለሽበት ቦታ የተባረከ ነው። ኪዳኑ እስከመጣ የረገጥክበት ቦታ የተባረከ ነው። በተሸነፈው በጠላት በሟርተኛው ከዛሬ ጀምሮ እግዚአብሔር ዋናውን አስረክቧል። ቁልፍ በእጅ ግባ። ቁልፍ በእጅ ገብቷል። ከፍተህ ራስህ ግባ። ያድናል ኢየሱስ። ቁጥር 4 ላይ ከምድረ በዳ ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ፍርጤስ ድረስ የኬጣውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። አንተ እግዚአብሔር ሲሰጥ ታላቁ ስፍራ ሰፊ የሆነው ነገር ላንተ ዳርቻ ነው የሚያደርገው። ንገራት ያለው ሰው በሁኔታ የምትጨነቀው እግዚአብሔር ላንተ ሰፊ ዳርቻ አዘጋጅቷል በል። ታላቁ ከባህር ማዶ ተሻገርና እነዚህ ሁሉ ተመልከት ዳርቻ ይሆናል አለ። ምንጩ ያንተ ነው። አሜን። እስኪ ከዛሬ ጀምሮ በሉ ዋናው ስላለ በሉ ሁሉም እንደሚወርስ በሉ አምኜዋለሁ። ተስፋ ቃል ያለው ሰው ጮክ በሉና አሜን በሉ።
ቁጥር 7 ላይ እንዲህ የሚል ቃል አለ። ከቁጥር 6 ላይ ለአባቶች ይሰጣለሁ ብዬ የማለልኩ ምድር ለዚህ ሕዝብ ታስወር ዘንድ ጽና ይዞ። አሜን ነው። ቃሉን የማጥፈው ማን ነው ብል እግዚአብሔር ብቻ ነው። የተናገረው ቃል ጊዜውን ጠብቆ ውብ አድርጎ የሚሰጥ አምላክ አለ። እስኪ ያመንኩ ጌታ አያሳፍረኝም በሉ። ጃባሃዲያና ማጋዳቦስ ከዚህ ደቂቃ ጀምሮ በኢየሱስም በፈራችሁበት ነገር መቆም አይሆንላችሁ። እግዚአብሔር አሳልፎ ሰጥቶላችኋል። ከዚህ ደቂቃ ጀምሮ እግዚአብሔር ነገርን አሳልፎ ሰጥቷል። አንድ ሰው ጮክ ብሎ አሜን ይላል። እስኪ የተጨነኩት ነገር እግዚአብሔር አሳልፎ ሰጥቶኛል በሉ። እዚህ ቦታ ላይ የሚገርም ነገር የኢያሱ መንፈሳዊ አባት ሙሴ ከሞተ በኋላ ኢያሱ ተስፋ ነው የቆረጠው። ለምን? በሙሴ ህልውና በሙሴ የሚሰራው የእግዚአብሔርን ክብር ይመለከት ነበር። በሙሴ ላይ የሚደረገው የእግዚአብሔርን ድምጽ በመሰዊያ ዙሪያ በድንኳኑ ደጃፍ ሁሌ የማይለይ ኢያሱ አሁን መንፈሳዊ አባት ሙሴ ከሞተ በኋላ ፍርሃት ያዘው፣ ድንጋጤ ያዘው። ለመቀጠል ያለው ድምጽ ያስፈልጋል። በብሉይ ኪዳን እያንዳንዱ እንቅስቃሴ እግዚአብሔር በህልም በራእይ በቃሉ ይናገራል። ያንን ሰምቶ የሚንቀሳቀሰው አሁን ምሪትን ለመቀበል ተስፋ ቆርጦ ባለበት እግዚአብሔር መጣና እንደዚያ ነው፣ ከሙሴ ጋር እንደሆንኩ ካንተ ጋር ሆናለሁ፣ ሳትቀየር ሳልለወጥ ካንተ ጋር ሆናለሁ። ይሄ ህዝብን ይዘህ ወደ ዮርዳኖስን ተሻገር፣ ወደ ማዶ ተሻገር። እዛው ማዶ ላይ ሁሉ ነገር አሳልፈን ላንተ ሰጥቻለሁ። እጅን ከፍ አድርግ። ለአንድ ሰው መልእክት አለኝ። በተጨነቀው ጉዳይ እግዚአብሔር አሳልፎ ላንተ ሰጥቷል። እስኪ ለኔ ተሰጥቶልኛል በሉ። በእጄ ወስጃለሁ በል። አንድ አመን ጮክ ባለው ድምፅ አሜን በል። ኢያሱ ከምዕራፍ እስከ ስድስተኛው ምዕራፍ ላይ ስትሄዱበት ኢያሪኮ ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበረች ካለ በኋላ ወደ ኢያሪኮ የሚገባ ከኢያሪኮም የሚወጣ አልነበረም ይላል። የእግዚአብሔር ድምጽ ወደ ኢያሱ መጣና ኢያሪኮና ጽኑ ኃያሏን ላንተ ምን አድርገዋል? ሰጥቼዋል። ኢያሪኮ ከነቁልፉ ላንተ ምን አድርገዋል? ራባሃዲያና ማንዶ ከዛሬ ጀምሮ ለአንዳንድ ሰው ከነ ሁኔታው ላንተ ተላልፎ ተሰጥቷል። እስኪ ከዛሬ ጀምሮ በለው ጠላት ባሰበበት ሳይሆን ባልታሰበበት ነገር የተቀየረ። አሜን አሜን አሜን። አንድ አመኝ ከዚህ ሰዓት ጀምሮ አንዳንዶቻችሁ ስፍራ ትቀይራላችሁ። ስራ ይቀየራል። አስተሳሰባዊ ዓለም ይቀየራል። ጠላት ያለው ሰውን እግዚአብሔር ያለው በሕይወት ላይ ይሆናል። አሜን ነው። እግዚአብሔር አምላክ እንዲህ ይለኛል። አንዳንድ ሰዎች ማለት ነው መስመር ያጣችሁ ሰዎች የትኛው ምርጫ ማድረግ እንደምትሉት ግራ የገባችሁ ሰዎች ነው ያለው። 2018 ግን እግዚአብሔር በእናንተ ቤታችሁ ላይ አነጋጋሪ ነገር ያደርጋል። እግዚአብሔር በሕይወታችሁ ላይ አነጋጋሪ ነገር ያደርጋል። አንዳንድ ሰዎች ውሳኔ ያቃታችሁ ነገሮችን ወዴትም ለመውሰድ ግራ የገባችሁ ሰዎች ነው ያለው። ከዚህ ደቂቃ ጀምሮ መፍትሄ ተሰጥቷል። ጮክ ባለው ድምፅ እስኪ ጊዜው የኔ ነው በሉ። ሰዓቱ የኔ ነው በሉ። ሃሌሉያ! ኢየሱስ ጌታ። እሺ ይሄን ቃል እያነበበም ኢያሱ ወልድ ነው በዛው በምዕራፍ 6 ላይ ያለውን ቃል እናወጣለን። ቃሉን እያነበብኩ እያጠቃለልኩ ነው ያለው። የእግዚአብሔር ባሪያ ከቁጥር 12 ላይ ኢያሱ የእግዚአብሔር ባሪያ ሙሴ እንዲሁ ብሎ ያዘዘውን ቃልን እግዚአብሔር ሲናገር የነበረው ተስፋው ቃል ሙሴ የተናገረውን ቃል ይሰማ ነበረ። እግዚአብሔር አምላክ ደግሞ መጣና ከቁጥር 5 ላይ እንደዚህ ነው ያለው፣ የዚህ ሕግ መጽሐፍ ካፉ አይለይ፣ ከሙሴ ጋር እንደሆንኩ አንተ ጋር ይሆናለሁ ካለ በኋላ እንዲሆን በቀንም በሌሊትም ምን በል አስብ፣ የዛን ጊዜ መንገድ ምን ይሆናል? ይቀናል። አሜን ነው። ከዛሬ ጀምሮ በሉ እስኪ በተሰራበት መንገድ በሉ መመላለስ ይጀምራለሁ። አንድ አማኝ ጮክ ባሉ ድምፅ አሜን በሉ እስኪ። የኔ ምዕራፍ በሉ በታላቅ ሁኔታ ተቀይሯል በሉ። ከዛሬ ጀምሮ በኢየሱስ ስም ከተማውን ትወስደዋል።
ያው ከተማ ውስጥ ብዙ ነገር አለ። ብዙ ነገር ለመዝናናት ራሳችን የምንፈልግበት ጥሩ ነገር ከላይ እስከ ታች ያለው ነገር አለ። አጥ ያለው ሰው ያዝ። ከእንግዲህ በኋላ መንደር ሳይሉ ከተማ ትወስዳለህ በል። የተጨነቀው ነገር በል እግዚአብሔር አምላክ በእጅ በል አሳልፎ ሰጥቷል። እስኪ አንድ ሰው እንደያዘ ሰው እጃችሁን ከፍ አድርጉ። ላቫኒያሴ የተጨነቃችሁበት ነገር አሁን ከእንግዲህ በኋላ በእጃችሁ ይገኛል። እስኪ በእጄ ይገኛል በል። ያስለቀሰኝ ነገር ወስጃለሁ። ሕዝቡም ጮው ከተማይቷንም ወሰዱ። እያንዳንዱ እየተዋጋ እየተጨነቀ ባለበት ጉዳይ ከተማይቷን ወሰዱ። ከእንግዲህ በኋላ ተከራካሪ ያንተ ነገር አያስቆም።